እናመሰግናለን ስለመገኘታችን። ጌታ ክብሩን ይውሰድ። መንገዳችን አብሮን የነበረው የሰላም አምላክ ስለረዳን ጌታ እናመሰግናለን። ስለዚህ ከዚህ ቤት እንጀምርና ከትልቆቹ ጀምረን እንተዋወቃለን ማለት ነው። ስለዚህ እኔ ከምናገር ተነስተው ራሳቸውን ያስተዋውቁ መሰለኝ። ከአባታችን እንጀምራለን። የፈተና አባት ናቸው። እናመሰግናለን። እናታችንም ባለቤታቸው ናቸው። ስም አንጓጅ ገና አያት ነገር አያት ዛሬ ካልታወቀ እንጠይቃለን። አያት ይጨመር ወደ ላይ እዚህ ጋር የተሟገተ ሰው አለ ማለት ነው። ስለዚህ ተመልሰናቸው እናመሰግናለን። እሺ እሺ፣ ሌላ ከትልቅ እንቀጥላለን። እናታችን የአባቱ ታላቅ እህት ወይዘሮ አልማዝ መለሰ ይባላል። እሺ፣ ስለመጡ እናመሰግናለን። እሺ አሜን። እግዚአብሔር ይመስገን። እኔ ደግሞ የበን ቤተሰብ ነኝ። ስሜ ይርጋ ደማስ እባላለሁ። ይርጋ ደማስ እኔም ጥያቄ ነበረኝ፣ በዚህ ተመልሷልኛል። እሺ እግዚአብሔር እጅግ አድርጌ አመሰግናለሁ። በዚህ ፕሮግራም መገኘቴ በጣም ደስ ብሎኛል። በዚህ አይነት ቤተሰብ መተዋወቃችን ግንኙነት ማድረጋችን በጣም ደስ ብሎኛል። እግዚአብሔር እጅግ አድርጌ አመሰግናለሁ። እኔ ሙሉ ሽፈራው እባላለሁ። የባለልኝ ያጎት ልጅ ነኝ። የሙሽራው አወቀ መልካሙ እባላለሁ። የሴቨን ታላቅ ወንድም ነኝ። እግዚአብሔርን እጅግ አድርገን እናመሰግናለን። በጣም በሚገርም ሁኔታ ካሰብነው በበለጠ ነገሮች ስለተከናወኑ ክብር ምስጋና ለእግዚአብሔር ይሁን። የተመሰገነ ይሁን። አመሰግናለሁ።
ለዚህ ቀንና ለዚህ ሰዓት ስላደረሰን እናመሰግናለን። እግዚአብሔር ይመስገን። የታላቅ ባለቤት ነኝ። ገበኮይሳ እባላለሁ። አመሰግናለሁ። ስለዚህ ቤተሰብ እግዚአብሔር እጅግ አድርገን እናመሰግናለን። እግዚአብሔር ካልነው በላይ ከጠበቅነው በላይ ስላደረገልን እግዚአብሔር ከፍ ያለ ምስጋና ሊሰጠው ይገባል። እኔም እንደ ወንድሜ ደግሞ ሽፈራው የአቶ ዋለልኝ ያጎት ልጅ ነኝ። ሀብታሙ ታከለ እባላለሁ። እግዚአብሔርን እጅግ አድርጌ አመሰግናለሁ። ነገሮችን አሳክቶልናል፣ ፕሮግራማችንን ከጠበቅነው በላይ ማለት ነው እና ስለዚህ እግዚአብሔርን እጅግ አድርገን እናመሰግናለን። እኔ ደግሞ የሙሽራዋ ታላቅ እህት አዳነች ይባላል። እግዚአብሔር ይመስገን። አዳነች መልካም ነገር እየሰራን እንደው ባታጨናንቋት። ቤተሰቦች እንኳን ደህና መጣችሁ። በመጀመሪያ የተቀላቀላችሁን ቤተሰቦች እንኳን ደህና መጣችሁ። እንኳን ደህና ቆያችሁን። ስሜ ሁላገር መልካሙ እባላለሁ። የፌበን ታላቅ እህት ነኝ። እግዚአብሔር ለዚህ ቤት ስላደረገልን ነገር እግዚአብሔር እጅግ አድርገን እናመሰግናለን። ባለትዳር ጥንዶቹን ማለት ነው። እግዚአብሔር ከነሱ ጋር ይሁን፣ ይደግፋቸው። ከዚህ በላይ ለምልመው እግዚአብሔርን አገልግለውት በቤቱ መኖር እንዲችሉ እግዚአብሔር ያግዛችሁ። እግዚአብሔር ይርዳችሁ። ስለበቃችሁ አንድ ላይ ስለሆንን እግዚአብሔር እጅግ አድርገን እናመሰግናለን። ወንጌላዊ አማኑኤል ፈቀደ እባላለሁ። የዋለልኝ ጓደኛና የመጀመሪያ ጊዜ ጉብሬ ወይም የዩኒቨርሲቲ ተማሪዎች የሚያመልኩበት ቸርች አገልጋዮችን ነው። እንኳን ደህና መጣ። ሌላ የቀረ የለም። ሙሽሮቹ አያስተዋውቁ ራሳችን ስሜ ብሌን ይባላል። እኔ የፊበን ለእኔ አክስቴ ናታኔም ወገን ይባላለሁ። የፊበን አክስቴ ናት። ሽሮችን ማቅሳለ ሁላታችሁም ተነስታችሁ ራሳችሁን አስተዋውቁ። እንግዶች ናቸው። ላሆኑ በዛሬ እንግዳቸው ሊያስተዋውቁ በቅድሚያ ለእግዚአብሔር ክብር ይግባው። እግዚአብሔርን እጅግ አድርገን እናመሰግናለን። እናንተን ደስ እንዳላችሁ ሁሉ እኛንም ደግሞ እጅግ እግዚአብሔር አስደስቶናል። የእግዚአብሔር ስም የተመሰገነ ይሁን። ብዙ ነገር አድርጎልናል። እንግዲህ ምስጋና ፕሮግራም ቢሆን በደንብ ሰፋ አድርገን ማመስገን እንችል ነበር። አሁን ግን የትውውቅ ጊዜ ስለሆነ እንግዲህ እኔ ዋለልኝ ተገኘ ይባላለሁ። የውድ ባለቤቴ የፌበን ባል ነኝ ማለት ነው። በእያንዳንዱ ነገራችን እግዚአብሔር ስለቀደመልን ከፊታችን ስለነበረ በእያንዳንዱ ፕሮግራማችን በሚገርም ሁኔታ ደስ በሚል አስደስቶናልና እግዚአብሔርን
በቅድሚያ እግዚአብሔርን አመሰግናለሁኝ። እንዲሁም ቤተሰቦችን በጣም አመሰግናለሁ። በጣም ከምጠብቀውና ካሰብኩት በላይ ነው የተደሰትኩት። በዚህም ደግሞ ሁላችሁን አመሰግናችኋለሁ፣ ከጎኔ የነበራችሁ ሁሉ ማለት ነው። ከዚህ በመቀጠል እነማማም እኛ ጋር ስለመጣችሁ ቤተሰቦቻችን ስለተቀላቀላችሁ በጣም ደስ ብሎኛል። ለዚህ ሁሉ እግዚአብሔርን አመሰግናለሁኝ። እኔ ደግሞ ፌቨን መልካሙ እባላለሁ፣ የዋለልኝ ባለቤት ነው። አመሰግናለን። እግዚአብሔር ይባርካችሁ። ጥያቄው ጠንከር ብሏል። ጠንከር አድርጌ ልመልስ። እሺ፣ እግዚአብሔርን ስለዚህ ሰዓት እጅግ አድርጌ አመሰግናለሁ። መዝሙር ምዕራፍ 40 ቁጥር 1 ላይ እግዚአብሔርን ቆይቼ ደጅ ጠናሁት እሱም ዘንበል አለልኝ ይላልና ዘንበል ያለልን እግዚአብሔር ለዘላለም የተመሰገነ ይሁን። ስሜ አደራጀው አወቀ እባላለሁ። የዚህኛው ቤተሰብ ነኝ። የዋለልኝ ደግሞ የቅርብ ጓደኛ ነኝ እና ባጭሩ ይመስላል። ስራዬ የዳቦ ስራዬ ወልቂጤ ዩኒቨርሲቲ እሰራለሁ። ትልቁ ስራዬ አገልጋይ ነው። እሺ፣ በመጀመሪያ ጌታን አመሰግናለሁ። እንዲህ አይነቱን ደስታ እንድናይ የረዳን እርሱ ስለሆነ ለስሙ ምስጋና ይድረሰው። አሜን። በለሷን የጠበቀ ፍሬዋን ይበላል ተብሎ እንደተጻፈ እንግዲህ ታግሰው እሷም የእሱን የጎን አጥንት ለመያዝ ስትጠብቅ ነበር በጸሎት። እሱም ደግሞ የጎኑን አጥንት ፍለጋ ረዘም ላለ ጊዜ ሲታገስ፣ ሲጸልይ፣ ሲጠብቅ ነበረ። ዛሬ ግን ሁለቱም እንግዲህ አጥንትም ከአጥንት ስጋም ከስጋ ይናት እንዳለ አዳም ሁለቱም ተፈላልገው በእግዚአብሔር ምሪት መጣመር ችለው ስላየው እግዚአብሔርን እጅግ አመሰግናለሁ። አሜን። እንዲህ አይነቱን ደስታ ማየት መባረክ ነው። በተለይ ደግሞ እኛ አደራጀው፣ ዋለልኝ፣ እዚህ ውስጥ ያለን ሶስታችን እና ፌቨን የተለየ ህብረት አለን፣ የተለየ አንድነት አለን። የተጣመረ የጸሎት ሰራዊት በሚል ህብረት ውስጥ በየሌሊቱ እየነቃን ጌታን የምናገለግል ለቤተክርስቲያን የምንጸልይ እንዲህ አይነቱ ጥምረትና የተቀደሰው ጋብቻ እንዲከናወን ደግሞ ከእግዚአብሔር ምሪትን ለመቀበል የምንተጋ ለእግዚአብሔር ስራ የምንተጋ የምንተባበር ወንድሞች እህቶች እህታማሞችና ወንድማማቾች ነን። በእንደዚህ አይነት እህትማማቾችና ወንድማማቾች መካከል እርስ በርስ መታየት እንዲችሉ እግዚአብሔር ዓይንን አብርቶላቸው እሷ እሱን እንድታይ እሱ ደግሞ እሷን እንዲያይ አድርጎ ስላገናኛቸው ለእኛ በተለይ ደግሞ ከቤተሰብ በተለየ መንገድ የተለየ ደስታ ይፈጥራል። ለእኛ የተለየ ደስታ፣ የተለየ ስኬት፣ የተለየ ክብር ነው የሚሰማንና እግዚአብሔር በዚህ ስለረዳን እጅግ አድርጌ በእናንተ ፊት አመሰግነዋለሁ። እንግዲህ ስሜ ፓስተር ደሳለኝ ልዩ እባላለሁ። አዲስ አበባ በካራሎ 7ኛ ቀን አድቬንቲስት ቤተክርስቲያን እያገለገልኩ እገኛለሁ። እንደ ኮተቤ ደግሞ የኮተቤ ኤሪያ ዞን መሪ በመሆን እያገለገልኩ ያለው ወንድም ሲሆን እንግዲህ ቅድም ለመግለጽና ለማብራራት እንደሞከርኩት የዋለልኝ ወይም የፌቨን የቅርብ የስራ አጋር የወንጌል ስራ አጋር ሆነን ስናገለግል የቆየን እህትና ወንድማማቾች ነን ማለት ነው። አመሰግናለሁ። እሺ፣ ስለነበረን የትውውቅ ጊዜ አምላካችን እግዚአብሔር የተመሰገነ ይሁን። ከዚህ በኋላ ሁላችንም ያው ስማችን ጉር ቢለን እንኳን ተዋውቀናል በደንብ። ያው እንግዲህ በደንብ እንደኔ ቅንጭላቴ ጥሩ የሚይዝ ሰው እስካሁን ይዞታል ስሙን እና እግዚአብሔር እናመሰግናለን። ሰው በብዙ መንገድ ሊተዋወቅ ይችላል፣ ግን በሰማይም ቤተሰባዊነት በምድርም ቤተሰባዊነት ግን ለየት ያደርገዋል። ብዙ ሰው በብዙ መንገድ አውቀናል፣
ይሄኛው እውቀት ግን ይለያል እና ሰማያዊ ቤተሰብ ስላደረገን ከሁሉ የበለጠ አምላካችን እግዚአብሔር የተመሰገነ ይሁን። በዚህ ፕሮግራም ደፋ ቀና ያላችሁ ሁሉ ጌታ ዘመናችሁን ይባርክ። የእግዚአብሔር ኃይል ነው እንጂ ሰው በኃይሉ እንዲህ አያደርግም እና ጌታ በብዙ ስለረዳን አምላካችን እግዚአብሔር የተመሰገነ ይሁን። እግዚአብሔር ይባርካችሁ። ከዚህ በኋላ ጨዋታችን መቀጠል እንችላለን። እንትና እየተባባለ እየተጠራራን መቀጠል እንችላለን። ተባረኩ።